ከተማሪዎች በላይ ቀድሞ ማወቅ እና መጻፍ አይቀረውም ይበለዋል። እንግሊዘኛ ነው ያነበው ይበለዋል። እንግሊዘኛ ዝም ብሎ በጭፍኑ ይጽፋል። ያ ነው እንጂ ኢዝ ዋይዝ ፒስ ሚዝ እያልክ ስንት ሸለቆ ዩኒቨርሲቲ አምጥተህ 6 ኪሎ ዩኒቨርሲቲ ያስተምራለሁ ብትል ጭፍን ተመባረራለህ። አስረግጬ ነው ማለት ማሜ ያዛርገው ማይ ብራዘር ያዛርገው ጉርካዛ ማሜ ሰላም ማሜ ኪንግ ሰላም የተከበሩ የጆን ምናምን የሚባለው አድናቂ ነህ አንተ ደግሞ ሶሻሊስት እንትን አይመለከተንም። ውረድ ባናት ዘግዝቄ ነው የማወራው። ወር አሜሪካን ማን ኪንግ ጆን ምናምን ኪቱን ነው ሞጋል ጃማይካ ሰላም ሞጣዬ ያሽቃጣታችሁታል። የኢትዮጵያ አሽቃጣ ሰው ስራ ሲያጣ አንደኛው የእስራኤልን ባንዲራ አርጎ ወጣ ክርስቲያኑ፣ የኢራንን ባንዲራ ደግሞ እስላም አርጎ አይታችሁታል። ይሄ ውዳቂ ኢትዮጵያዊ እኔ በጣም የሚገርም ህዝብ እኮ ነው። አሽቃልጥ ሲልክ የእስራኤልና የኢራን ባንዲራ ይዘቶታል። ካጥር ወንድሜ ጃማይካ 1 ሚኒት ኳይ ሞጣዬ ሰላም ብያለሁ። ያ ሰከንድ ጂሰስ ኦፍ ዘ ኢትዮጵያንስ እንዴት ነው? ማን ነው? ሰላም ብያለሁ። በነገራችን ላይ ኢትዮጵያውያን እኮ የለም ሞቷል፣ በቁም ተቀብረዋል። ኢትዮጵያውያን ማሰብ ካቆሙ ቆይቷል። አሁን ኢትዮጵያውያን እነዚህ ህብስ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ብሎ ጉራጌዎች የጫት እንተክሳለን እያሉ ነው። ስልጤዎች ደግሞ ቤቱ ስለ ያለ በሬዎች እና ፍየሎቹን እንተክሳለን። ኢትዮጵያ ህብስ አብደዋል። እስራኤልና ኢራን ለሚዋጋው ህብስ እነዚህ ሰዎች እስራኤልን ነው የሚደግፈው፣ ኢራንን ነው የሚደግፈው። የራስህን ህይወት ደግፍ። ኢትዮጵያ ላይ ኢኮኖሚ ጣሪያ ላይ ወጥቷል። ለራስህ ህይወት ስራ ኢትዮጵያውያን እኮ ይገርሙኛል። የገርል ፍሬንድን ጡት ደግፍ በለው ይቀልዳል። የምን አባቱ እስራኤል ድገፋ ነው ኢራን ድገፋ? ውሸት። ምንም እኮ አያውቅም እኮ ፖለቲካው። እስላምና ክርስቲያን ስለሆነ ብቻ እኮ ነው። የገርል ፍሬንድ የኢትዮጵያ ህዝብ የገርል ፍሬንድን ጡት ደግፍ። ካትል እዚህ አጋጣሚ ላይ እነዚህ ህዝብ እኛ ሙስሊምም ክርስቲያንም ኢትዮጵያ ውስጥ ላይ ተባብረው ይኖራል። ግን አክራሪ ሙስሊም ካለ አክራሪ ይታጠቃሉ የሚል ካለ ቂጡን መቀጥቀጥ አለበት። አክራሪ ሙስሊም መቼም መቀመጥ አይሰጥም። ሐማስኒ ሂዝቦላኒ የየመን ሁቲዎቹኒ እነዚህ አክራሪዎች ታውርደኝ የሆነ ቁም ነገር ሊነግርህ ነው። አንተ ቁም ነገር የምትናገረው ነገር የለም። ይሄን አክራሪ አሸባሪ ፕሮፋይል አድርገህ የሰሜን ኮሪያ ኢምፔር ፕሮፋይል አድርገው ይመጣል። አውርጄዋለሁ ይሄን የመናጢ ልጅ ካትል አሳጥረው። በዚህ አጋጣሚ ኢትዮጵያውያን ራሱን ለመታጠቅና ራሱን ዝግጁ ማድረግ አለበት። ለተራ ነጮች ወደ ኢትዮጵያ ይመጣሉ። ከዚህ በፊትም መጥቶ አማራ ነው ያባረረው። አሁንም አማራ መዘጋጃት አለበት፣ መታጠቅ አለበት። አማራ ቢቁ መሆን አለበት። አማራ ነው ኢትዮጵያን የሚጠብቀው። ሌላ ዱርዬ ዝም ብለው ቂጡን ያንቀሳቅሳል እንጂ ሻዕቢያና ወያኔ ሲመጣ ሻዕቢያና ወያኔ ኢትዮጵያን ወሯታል። አዲስ አበባ ላይ ፎቅ ላይ የሚያድረው ሻዕቢያና ወያኔ ነው። አማራ ጫካ ውስጥ ላይ ይቸገራል። ኦሮሞ ጫካ ውስጥ ላይ ይቸገራል። ደቡብ ዳሩን ስሩ መሀል ከተማ መግባት አትችሉም ብሎ እነዚህ ወያኔዎችና ሻዕቢያዎች ጭራሽ አዲስ አበባ እንዳንገባ እያደረጉ ጭራሽ አዲስ አበባ እንዳንገባ እኛ ደቡቦች አዲስ አበባ እንዳገቡ እናንተ ዳሩን ስሩ እንጂ መሀል ከተማ እንዳገቡ እያለ ነው። ይሄ ዮኒ ማኛ ነው ማን ነው የሚባል አንድ በሬ የደቡብ ልጆች መሀል ከተማ መግባት አይችሉም፣ ዳሩን ነው መስራት ያለባቸው እንደዛ ብሎ እየተናገረ ነበር። ምን ደቡቦች መሀል ከተማ መግባት የለባቸውም ዳሩ ማን ነው እንደዚህ ያለ? ዮኒ ማን ነው የሚባል አንድ በግ አሜሪካ አለ አሜሪካ የሚኖር ዮኒ ማን ነው የሚባለው እሱ እንደዚህ ያለው እንደዚህ ብለዋል። እንደዛ ብለዋል። ደቡቦች መስራት ያለባቸው ዳሩን ነው እንጂ መሀል ከተማ መግባት የለባቸው። እኛ መሀል ከተማ ልንገባ የሚከለክል ነገር ምንድነው? እስኪ ሞጣ የንገረን። እኛ ደቡቦች ለኢትዮጵያ ብለን ነው የምንወደቀው፣ ለኢትዮጵያ ብለን ነው። ኦሮሞ ራሱ ገብቶ የለ ኦሮሞ ገብቶ የለ ቦሌ ቡልቡላ ላይ እና ቦሌ ላይ ምንድነው ደቡብ ልጅ የማይገባው? ዮኒ ጓያውን ይሄን ያለ ዮኒ ማኛ ነው እንደዚህ ያለው። ደቡቦች መሀል ከተማ መግባት የለባቸው። ደቡቦች መስራት ያለባቸው ይሄ ብላለች ጓያው
ደቡብ ጫፍ ላይ መቀመጥ አቤት ዮኒ አውቆ እኮ ነው። አቴንሽን እኮ የሆነ የሚጠፍቶት ይመስላል። አውቆ እኮ ነው። አቴንሽን እኮ በቃ እንዳይገባ እንዶ ሰው ቢናገር ነበር። ሞታኝ ሰው ቢናገር ነበር። አዳምጠኝ፣ ሰው ቢናገር ነበር። እሱ ማለት በየቀን 3 ክርስትና ይቀይራል። ሃይማኖትን የለ ሰው እኮ ነው። እንዶ ሃይማኖት ያለ ሰው ቢናገር ያራዳ ልጅ እኮ ያራዳ ልጅ ታደም ነገር ያራዳ ልጅ ስለሆነ እኮ ያራዳ ልጅ ነው። ትገግማለህ እንዴ? አንድ ክርስቲያን ላይ አንገሳቅሳለህ በየቦታው ሁሉስ ያለበት ከሆነ መግባት አለበት፣ ትወጣለህ። ገንዘብ የሚያስገኝ ቦታ ላይ ነው መገኘት ያለበት ኢትዮጵያ ሕዝብ። አሁን ፕሮቴስታንት የሚያስገኝ ከሆነ ራሱ ይገባል። ከጥዬ ነው ገባል። ገንዘብ የሚፈልግ ከሆነ መውጣ፣ ገንዘብ የሚፈልግ ከሆነ ጴንጤውና ገንዘብ እንዲሆን የፓስተር ዳዊት ይጨበላል። ትቀልዳለህ። አዳም ሰው ገንዘብ አለ ወንድሜ ተው። እግዚአብሔር አንድ ነው። የፓስተር ዳዊት የሚሉትን ፖፓቸውን ግራ ቆለጡን ይጨበላል። ልንገርህ የሚሸጥ ከሆነ ሶፎንያስ የሚባል ውሸታም ደግሞ አለ። ሞጣ ቴክስታር እንዲህ አሁን ያ ነው አስተማሪ የሚባል የእሱን ራሱ ግራ ቂጡን በኪሎ ሽጬ አሹ ግሮሰሪ ነው ብዬ እሸጣለሁ። የአሹ ስጋ ነው ብዬ የሶፎንያስን ግራ ቂጥ ራሱ ቆርጬ እሸጣለሁ። ልንገርህ የሚዋጣ ከሆነ መሸጥ ነው። ሞኛቱን ቢዝነስ ያለበት ቦታ ላይ ነው መገኘት ያለበት። all the time my people I'm telling you guys just find out the money. በቃ ሀስለር you are hustler man ሀስለር ነህ። ገንዘብ ያለበት ቦታ ላይ ተገኝ። ፕሮቴስታንት ኦርቶዶክስ ምትሮነ አይሰራም። if you have money you good you living in peace. if you don't have money no money no fun ይላል ሞታ ቀራኒ no funny man money ከሌለ ፋን እኮ የለም።